40 ሚሊዮን ካሜራ ባክኗል። ኢትዮጵያ ውስጥ አሁን 73 ሚሊዮን ሰው ስልክ አለው። ከዚህ ውስጥ ከ35 እስከ 40 ሚሊዮን የሚጠጋ ሰው ስማርትፎን አለው። ምን ማለት ነው? ከ35 እስከ 40 ሚሊዮን ካሜራ፣ በጣም ምርጥ ካሜራ አለ። ሚሞሪ፣ በጣም ከፍተኛ ሚሞሪ ያላቸው ስልኮቹ። አንዳንድ ሰው ፎቶ ያስቀምጥበታል፣ አንዳንድ ሰው ዳታ፣ አንዳንድ ሰው ምናምን። አሁን ለምሳሌ ይሄ ሴልፎን የኔ ቢሆንና የሚሰካው ሶኬት ከአንዳችሁ ጋር ቢለያይ የግድ ቻርጀር ስታንዳርድ ካልተመሳሰለ በስተቀረ በየቦታው ቻርጀር ላገኝ አልችልም። ስታንዳርድ ያስፈልጋል። ሶኬት የሁላችን ሶኬት ቢለያይ አሁን ላፕቶፕ ይዤ መጥቼ እዚህ ማቅረብ አልችልም፣ ምክንያቱም ስታንዳርዱ የተለያየ ስለሆነ። ዩኤስቢ ፖርት በፍላሽ አምጣ አስገባልኝ ፍላሽ ልስጥ የሚባለው ጉዳይ ስታንዳርድ ስላለ ነው እንጂ ያንተና የኔ ፍላሽ ቢለያይ ያንተና የኔ ፖርት ቢለያይ አንችልም፣ ማድረግ አንችልም። ወይም በመንገድ ላይ ህግ ባይኖር እኔ በቀኝ አንተ በግራ ብትነዳ ይሆናል? እኔ ወደዛ አንተ ወደዚህ ይሆናል? ህግ ያስፈልጋል፣ ስታንዳርድ ያስፈልጋል። ኮሙናል ቴክኖሎጂካል ጋጀት የጋራ ስታንዳርድ ከሌለ መጠቀም አይቻልም። በዚህም ምክንያት ፓብሊክ ቨርቹዋል ኢንፍራስትራክቸር ካልገነባን በስተቀረ ቅድም ያነሳሁላችሁ ነገር በሙሉ አደገኛ ጣጣ ያመጣል። አሁን የሚታሰበው ፌዴሬትድ ማሽን ለርኒንግ ነው። ፌዴሬትድ ማሽን ለርኒንግ ማለት ኢትዮጵያ ውስጥ አሁን 73 ሚሊዮን ሰው ስልክ አለው። 73 ሚሊዮን። ከዚህ ውስጥ ከ35 እስከ 40 ሚሊዮን የሚጠጋ ሰው ስማርትፎን አለው። ከ35 እስከ 40 ሚሊዮን ምን ማለት ነው? ከ35 እስከ 40 ሚሊዮን